Hello everyone, how are you doing? ተመልካቾች እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ አሪፍ ነበረ? እንግዲህ ዛሬ ደግሞ ሁለት ተማሪዎችን ይዤ መጥቻለሁ ከቤስት ኢንግሊሽ ዊዝ እዩ ነው። ሁለቱ ተማሪዎች ራሳቸውን ያስተዋውቁና አብረው የሚሄዱ የእንግሊዘኛ ቃላትን ይነግሩናል። በጣም አጭር ቪዲዮ ናት፣ ግን በጣም ትማሩበታላችሁ። በጣም ኦኬ። እንጠይቃችኋለን እነሱን ስማቸውን ክፍላቸውን አይደል? ኦኬ, can you introduce yourself? My name is Singita Sojo. I'm grade 1 student. I'm 7 years old. Okay, you're grade 1 student. I think your name is Singitan, yeah? Yes. Your name is Singitan. Wonderful. Okay, her name is Singitan. She's grade 1. Let's go to the second student. Can you introduce yourself, please? My name is Anata Shabir. I am grade 3 student. Okay, Anat is a grade 3 student. Okay, Singiye ዛሬ ምንድነው ይዘሽልን የመጣሽው? Go. ምንድነው? go ማለት መሄድ ማለት ነው አይደለ? ብቻውን ሲሆን ምን ማለት ነው? go ከተባለ ምን ማለት ነው? መሄድ። go መሄድ ማለት ነው። ኦኬ, go ከማን ጋር ይሄዳል? እስኪ go home. what is it? go home. ለምሳሌ go home ማለት ወደ ቤት ምን ማለት ነው ማለት ነው? መሄድ። home ቤት ነው። go home ስንል ግን ወደ ቤት ምን ማለት? መሄድ። በጣም አሪፍ። ለምሳሌ I go home. እኔ ወደ ቤት ምን እላለሁ? እሄዳለሁ። እኔ ወደ ቤት መሄድ እፈልጋለሁ ማለት እንፈልግ ከሆነ ግን I want to go home. I want to go home. እስኪ ተመልካቾች ድገሙ ከኔ ጋር። I want to go home. I want to go home እንላለን ማለት ነው። go home የመጀመሪያው ምንድነው? go home. go ከዛስ home. go home. በጣም ጥሩ። ሁለተኛው go shopping. go what? shopping. እንግዲህ go shopping ስንል ገበያ መሄድም ይሆናል፣ ሱቅ መሄድም ይሆናል። ብዙ ጊዜ ግን ፈረንጆች የሚጠቀሙት ለገበያ ነው። go shopping ማለት ትችላላችሁ። ለሱቅም go shopping. I want to go shopping. what is that? I want to go shopping. ገበያ መሄድ እፈልጋለሁ፣ ሱቅ ዕቃ መገዛዛት እፈልጋለሁ ስንል I want to go shopping እንላለን። ድገሙ እስኪ። I want to go shopping. በጣም አሪፍ። ዛሬ እንግዲህ ቀስ ብለናል ሌሎችም እንዲረዱ በሚለው ማለት ነው። I want to go shopping እንላለን ማለት ነው። እሺ ቀጣይ go abroad ማለት እንችላለን። go abroad ማለት ውጭ ሀገር ማለት ነው። ውጭ ሀገር መሄድን ምን እንላለን? go abroad. what is that? go abroad. I want to go abroad ካልኩኝ እኔ ወደ ውጭ ሀገር መሄድ እፈልጋለሁ ማለት ነው። I want to go what? abroad ስንል ወደ ውጭ ሀገር መሄድ እፈልጋለሁ እያለን ነው። ተመልካቾች እንዴት ነው? አሪፍ ነው ይሄ ነገር። የመጀመሪያው ምን ነበር ያለው? go ምን ነበር ያለው? go home። ሁለተኛው ምን ነበር ያለው? go shopping። ሶስተኛው ደግሞ go abroad ነው ያለው። ሁለተኛ ተማሪ ደግሞ እንጠይቃለን። ኦኬ ጽንዬ፣ አንቺ ደግሞ እስኪ ምንድነው ይዘሽልን የመጣሽው? make ምንድነው? make ማለት አንድን ነገር መስራት እንደማለት ነው፣ ግን ከብዙ ቃል ጋር ይሄዳል። make ከብዙ ቃል ጋር ነው የሚሄደው። የመጀመሪያው make ምን ማለት እንችላለን? make money. make what? money። እኔ ገንዘብ ማግኘት እፈልጋለሁ፣ ገንዘብን እንዲያው ሰርቼ ገንዘብ ማግኘት እፈልጋለሁ ማለት ስትፈልጉ ምንድን ነው የምትሉት? make money። ለምሳሌ እንግዲህ ቅድም እንደነገርኳችሁ I want to make money ምን ማለት እንችላለን? I want to make money. I wanna make money። እነሱ እንደውም ምንድን ነው የሚሉት? I wanna make money። want to የሚለውን ያሳጥራሉ ፈረንጆች። I want to make what? money ማለት እንችላለን። ሁለተኛ make the bed። አልጋን ማስተካከል። make እንግዲህ bed ምንድን ነው? አልጋ ነው አይደለም? make the bed. I make my bed። በሉ እስኪ I make my bed። እኔ አልጋዬን ምን እላለሁ? አስተካክላለሁ። ብርድ ልብሱን ምኑን አስተካክላለሁ። I make my bed። ሲግዬ በስኪ I make my bed። እኔ አልጋዬን ምን እላለሁ? አስተካክላለሁ። ሁሌ ጠዋት every morning I make my bed ማለት እንችላለን ማለት ነው። ቀጣይ make coffee. make what? coffee ቡና ማፍላት ብዙ ጊዜ make coffee ነው እንጂ የምንለው boil coffee አንልም። make coffee ነው የምንለው። make coffee. my mother makes coffee. what can you say? my mother makes coffee. እናቴ ቡናን ታፈላለች ስንል my mother makes what?
coffee. I make coffee. ሌላ ደግሞ ምን ማለት እንችላለን? I make coffee. እኔ ቡና ምን እላለሁ? አፈላለሁ። I can make coffee ብንል ደግሞ እኔ ቡና ማፍላት እችላለሁ ይሆናል ማለት አይደል? እስኪ እኔ ቡና ማፍላት እችላለሁ? I can make coffee. ድገሚ እስኪ። I can make coffee. Very good. I can make coffee. I can make what? Coffee ማለት እንችላለን። ጨረሻ አይደል? በጣም ጥሩ በጣም ጥሩ። ሲንግተን ግን ካልመረኩ እያለች ነው። ካልመረኩላቸው ዛሬ መመረቅ አለብኝ እያለች ነው። እስኪ ቀጣይ እንጠይቃታለን። እሺ ምርቃቱስ ምንድነው ሲንግዬ? ምንድነው የምትነግሪን እስኪ? Do. What is that? Do ምን? Do your homework. Do your homework. Do your homework. የቤት ስራህን ስራ። Do your homework ከተባላችሁ የቤት ስራህን ምን አድርግ? ስራ ወይንም የቤት ስራሽን ምን አድርጊ? ስሪ። Hey, do your homework ካላችሁ አባታችሁ የቤት ስራህን ስራ ወይንም የቤት ስራሽን ምን አድርጊ? ስሪ ማለት ነው። Do your homework. Okay? I want to do my homework ካልኩኝ የቤት ስራዬን ምን ማድረግ እፈልጋለሁ? መስራት እፈልጋለሁ። I want to do my homework. በሉ እስኪ I want to do my homework እንላለን ማለት ነው። Okay, ቀጣይ do ምን? Do your hair. Do your hair. What is that? Do your hair. ፀጉርሽን አስተካኪ ለማለት do your hair ማለት እንችላለን። I want to do my hair ካላችሁ ፀጉሬን ማስተካከል እፈልጋለሁ። ተመልካቾች ይሄ ቪዲዮ ከተመቻችሁ Subscribe, like, ሼር ማድረጋችሁን እንዳትረሱ። ይሄንን ስታደርጉ ደግሞ ዩቲዩብ ለሌሎች ያደርስልናል። ኮሜንታችሁን ግን በጣም እንፈልጋለን። ምን ላይ ምን እናሻሽል፣ ምን እንዲሰራላችሁ ነው የምትፈልጉት የሚለውን ማወቅ እንፈልጋለን። Thank you so much. Bye bye.